አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ይጫኑ። የውዱ መልእክተኛችን ባህሪ፣ ጸባይ፣ ውስጣዊ ውበትና ውጫዊ ውበታቸው ይህ ነው ተብሎ ተነግሮ የማያልቅ መሆኑ ግልጽ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላህ ዱንያ ላይ በፈጠራቸው ገጽታና አቋም በህልሙ ያያቸው ሰው ያለምንም ጥርጥር ከእሳት ተጠብቆ ጀነት ከሚገቡት ይሆናል። እኒህ የአላህ ነቢይ ልዕልናቸውና ከፍ ያለው ደረጃቸው ማንም ያልደረሰበት ወይም ያላገኘው መሆኑ ግልጽ ነው። አላህ የሚገርም የሆነ ውበትን ለግቷቸዋል። ተሰጥቶ የማያልቀውን ስለሰጣቸው ከፍጡር ሁሉ በላጭ ናቸው። ነብዩላህ ዩሱፍን ጨምሮ ከሁሉም አስበልጦ ነው የፈጠራቸው። ነብዩላህ ዩሱፍ እንደምናውቀው በጣም ቆንጆ ከሚባሉት ነብያቶች መካከልም ስለነበሩ የሚገርም ውበት ነበራቸው አለይሂ ሰላም። የኛ ነብይ ሰለላሁ ዐለይሂ ወሰለም ውበት ግርማ ሞገሳቸው ሀይባን የተቆራኘ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህ ማንንም ነብይ አላከም መልኩና ድምጹ ያማረ ቢሆን እንጂ ብለዋል። የእሳቸውን ገጽታ ስንገልጽ ደግሞ የኛ ነብይ ሰለላሁ ዐለይሂ ወሰለም ቁመናቸው ቁመተ ደላላ ነበሩ። አጭርም ረጅምም የማይባል ግን ወደ ርዝመት የሚያደላ መካከለኛ ቁመት ነበራቸው። ትከሻቸውም ሰፋ ያለ ነበር። ጁበይር ኢብኑ ሙጥዒም ከሰይዱና አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ስለ ነብያችን ሰለላሁ ዐለይሂ ወሰለም ስለምስላቸው ሲገልጹ ነበር። እሳቸው በጣም ረጅም ከሚባልም አልነበሩም፣ በጣም አጭርም አልነበሩም። የእጆቻቸው ወይንም የመዳፎቻቸውና እግራቸው ስጋቸው ሙላ ያለ ነበር፣ ያልቀጠነና አጥንቱ ወጣ ወጣ ያላለ ያልነበረ ነው ሲሉ ይገልጹልናል። እንደዛም ራሳቸው ከሙሉ ሰውነታቸው ጋር በሚዋህድ መልኩ ተለቅ ያለ ነበር። ይህም የሚያመለክተው ብልሃትን ነው ይላሉ ዑለሞች። እንዲሁም ሰውነታቸው ደረታቸው አካባቢ ሰፋ ያለ ሲሆን ደረታቸው አካባቢ ጸጉር ብዙ አልነበሩም። ከደረታቸው ወደ እምብርታቸው የሚሄደው መስመር ብቻ ቀጠን ያለ ጸጉር ነበራቸው። በሌላ በኩል እጃቸው ወይንም ክንዳቸውና እግሮቻቸው በትንሹ ወይም በስሱ ጸጉር ነበራቸው። ሰይዱና አሊ አሁንም ይላሉ፣ በሚራመዱ ጊዜ እርምጃቸው ጠንከር ያለና ፈጠን ያለ ነበር። ልክ ከቁልቁለት ቦታ ላይ ወደ ታች እንደሚሄድ ሰው ፈጠን ያለ ነበር ይላሉ። ይህንንም ዑለሞች ምን ይላሉ? ፈጠን ያለ አረማመድ የአህሉል ሂማዎች ነው። አንድ ሰው በኩራት የሚራመድ ከሆነ ፈጥሮ አይራመድም። እሳቸውም ኩራተኛ ስላልነበሩ የኩራተኛ አረማመድ አልነበረም፣ ወይም ደግሞ የደካማና ስልቹ አይነትም አልነበረም ይላሉ። ከሳቸው በፊትም ከሳቸው በኋላም እንደሱ አይነት የሚያምር መልከ መልካም አይተንም አናቅም፣ ወደፊትም አናይም አሉ ሰይድና አሊ ረዲየላሁ ዐንሁ። ኢብራሂም ኢብኑ ሙሐመድ የሚባሉት ከአሊ አቢ ጣሊብ ዝርያዎች መካከል የሆኑት ምን ይላሉ? አሊ ነብያችን ሰለላሁ ዐለይሂ ወሰለም ሲገልጹ ጊዜ እንዲህ ይሉ ነበር። ስለ ጸጉራቸው ሲገልጹ ጸጉራቸው በጣም ወፍሮ ያልከረደደ ወይም በጣም በሳስቶ የወረደም አልነበረም። ከነዚህ ሁለቱ በጣም መካከለኛና ግሩም በሆነ ሁኔታ ነበር። ሌላው ስጋ ያልተጫናቸው መሆኑ ሰለላሁ ዐለይሂ ወሰለም የፊታቸው ቅርጽ ደግሞ ሙሉ ክብ የማይባል ነበር። የነብያችን መልካቸው ሰሃቦች የሰይፍ ቅርጽ ይሉታል። ግን በሰይፍ ቅርጽና በክብነት መካከል የሆነ ሙዕተዲል የሆነ መልክ ነበር። ይሄ ደግሞ የመጨረሻ የውበትን ከፍተኛውን ቦታ የያዘ መሆኑን ያመለክተናል። አላሁ ሱብሓነሁ ወተዓላ ሲፈጥራቸው የረሱል ሰለላሁ ዐለይሂ ወሰለም መልካቸው ነጭ ነው ሲባል ነጣ ያለ ሳይሆን ቀይ የሆነ መልክ የተቀላቀለበት የሚያምር ነበረ።
አይናቸው ደግሞ የብሌኑ ጥቁረት በጣም ጎላ ብሎ የሚታይ የሆነ ጥቁረት የነበረው ነበር። እንዲሁም ትከሻቸው ሰፋ ያለ ነበር ይላሉ። ይህ ደግሞ የውበት ተምሳሌት ነው። ከኋላ ሰው በሚጣራቸው ጊዜ ወይንም አንድ ነገር ሊያዩ ሲሉ በሙሉ ሰውነታቸው ይዞሩ ነበር። አንገታቸውን ብቻ አያዞሩም ነበር። ይህ ያ ሰው ኩራት የሌለበትና መተናነስ የሚታይበት አይነት ሰው ነው። በትከሻቸው መካከል የነብይነት ማህተብ ወይም ምልክት ያለባቸው ነው። ስለዚህ ምልክት ዑለማዎች ሲያወሩ የእርግብ እንቁላል የሚመስል አይነት ነው ይላሉ። እርሳቸው የመጨረሻ ነብይ ናቸው። ነብይነት በእርሳቸው አበቃ ይላሉ። እንዲሁም እጃቸው ከመለገስ ወይም ከመስጠት በዝኖ የማያውቅ ነው ይላሉ። ቸር ነብይ ነበር። እንዲሁም ነብያችን ሰለላሁ ዐለይሂ ወሰለም በማህበራዊ ኑራቸው ላይ ገራገር የነበሩ ሰውን የሚያከብሩና ሰውን የሚወዳቸው ባህሪ ነበራቸው። በተጨማሪም ቀልድ ሆነ ምራቸው በእውነት የተሞላበት በእውነተኛነት የሚታወቁ ነበሩ። እንደዛውም አብረው በሚኖሩበት ጊዜ በደጋግ ባህሪ የሚታወቁ ነበሩ። ነብያችንን ሰለላሁ ዐለይሂ ወሰለም ሳያውቋቸው እንዲሁ መጀመሪያ ያያቸው ሰው በግርማ ሞገሳቸው ግልጽ ሆኖ የሚስተዋልባቸው ነበር። ሰሃቦች የእሳቸውን በር በሚያንኳኩ ጊዜ እርጋታና ክብር የተነሳ በቀስታ በጥፍራቸው ያንኳኩ ነበር። አንድ በራኡ ኢብኑ አዚም የሚባል ሰሃባ እንዲህ ሲል ስለሆነ ጉዳይ ሊጠይቃቸውልና ስለዚህ ጉዳይ እስከ አመት አቆየዋለሁ ይህን ጉዳይ ይላሉ ከሳቸው ክብር የተነሳ። አንጃቢር ኢብኑ ሰሙራታ እንዲህ አሉ። የነብያችን ሰለላሁ ዐለይሂ ወሰለም አፋቸው ሰፊ ነበር። ስፋቱም ደግሞ ከሙሉ የፊታቸው ቅርጽ ጋር የሚዋሃድና የሚያምር እንዲሁም ሲናገሩ አሳማኝና ግልጽ የሆነ ንግግር ወይንም አንደበተ ርቱዕ ስለሆኑ ነው ይላሉ ዑለሞች። እንዲሁም የአይናቸው ነጩ ክፍል በጣም ጎልቶ የሚታይ ነበረ። ሰይዱና አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ? እሳቸው ነብዩን ሰለላሁ ዐለይሂ ወሰለም ሲያዩአቸው እይታቸው ምን ያክል እንደሚያስደስታቸውና እንደሚያረካቸው ያ ረሱላህ እኔ አንቱን ሳይ ነው ውስጤ የሚረካው እና ደስታ የማገኘው የአይኔ ማረፊያ አንቱን ሳይ ነው ይሉ ነበር። በተጨማሪም እንደ ነብዩ ያማረ የሆነ ማንንም አላየሁም። ልክ ፀሐይ ፊታቸው ላይ እየወጣች ያለች ነው የሚመስለው። የአረማመዳቸው ፍጥነት ደግሞ ልክ ምድር የምትታጠፍላቸው ነው የሚመስለው። እኛ እርሳቸው ጋር ለመድረስ ትንሽ ሮጥ ብለን ነው የምንደርሰው አሉ። የእርሳቸው ሳቅ ፈገግታ ብቻ ነበር። ከሴቶች ውስጥ ደግሞ እንደ ጥቂት አብነት ስንጠቅስ ማለትም ከሚስቶቻቸው ስንጀምር ሰይዳ አይሻ ረዲየላሁ ዐንሁም ስለ ገጽታቸው ምን ትል ነበር? እንዳንቱ ያማረ የሆነ አይን በጭራሽ አይቼ አላቅም። እንዳንቱ ሙሉ ተደርጎ ከጉድለት ሁሉ የጠራ ሰው ማንንም ሴት አልወለደችም አትወልድምም። አላሁ ተዓላ እርሶን ሲፈጥሮት የጸዱ የጠሩ አድርጎ ከሁሉም አይብ ነገር እንደፈለክ ተደርገ የተፈጠርክ እስኪመስል ድረስ ማለት ነው። አቢ ኡበይደተ ኢብኑ ሙሐመድ ኢብኑ አማር ኢብኑ የስሪን እንዲህ አሉ። ወደ ረቢያ ቢንት ሙዓይዝ መጥተው እስኪ ነብዩ ሰለላሁ ዐለይሂ ወሰለም ግለጪልን ብለው ሲጠይቋት እንዲህ አለች። ብታያቸው ኖሮ በቃ ፀሐይ ወጣች ትል ነበር አለቻቸው። ንግግራቸው ሰለላሁ ዐለይሂ ወሰለም የሚማርክና ግልጽ ሆኖ ለሚሰማው ሰው የሚማርክ ነበር። ሲያወሩ በየመሃሉ የሚቆምና ቀስ እያሉ ያወሩ ነበር። የእርሳቸውን ንግግር ቁጭ ብሎ ያዳመጠ ሰው የሚሸመድደው ወይንም የሚይዘው የሆነ ነበር ትላለች። ሌላው ከሰው ጋር በሚነጋገሩበት ጊዜ ሀያ በተሞላና ቀና ብለው ወይም ትኩር ብለው ሰው አይን ውስጥ በጣም እያዩ የሚያወሩ አልነበሩ። ድምጻቸው በጣም የሚማርክ የሆነ ነበር ሰለላሁ ዐለይሂ ወሰለም።
ጁበይር ኢብኑ ሙጥዒም ረዲየላሁ ዐንሁም እንዲህ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወጦር እየቀሩ ሰማኋቸው እና አንዴ ቀልቤ ሊበርብኝ ደረሰ ይላሉ። ከድምጻቸው ማማር የተነሳ ይላሉ ለዛ ነቢያችን በጣም ቆንጆ የነበሩ፣ ግንባራቸው፣ ፊታቸው፣ ፈገግታቸው የሚያምር፣ ጥፍሮቻቸው ነጭ ሆነው እንዲሁም በጥርሶቻቸው መካከል ትንሽ ክፍተት የነበራቸው፣ የንግግራቸውም ግልጽነት የሚያሳይ በመሆኑ ማለት ነው። ሰይዱና አቡበክር ረዲየላሁ ዐንሁም ከረሱል ሰለላሁ ዐለይሂ ወሰለም ጋር ሂጅራ በተጓዙ ጊዜ ከመንገድ አመላካቻቸው ጋር ሆነው ወደ አንድ ድንኳን ደርሰው ወደዛ ጎራ ባሉበት ሁኔታ ለማረፍ የድንኳኗ ባለቤት ወይም ኡሙ ማዕበድ የምትባል ሴት ነበረች። እናም እቺ ሴት እነሱም ማስተናገድ እንደማትችልና ምግብ እንደሌለ ፍየላም ወተት የሌላት መሆኑ ስትነግራቸው ነብዩ ሰለላሁ ዐለይሂ ወሰለም ባለባት ጊዜ ወተት ወጥቷት በሙዕጂዛቸው ጠጥተውና የተወሰነ ጊዜ አርፈው በሄዱን ጊዜ እቺ ሴት እርሳቸውን አስተውላ ነበር። ባላ ወደሷ በሚመጣበት ጊዜ የተከሰተውን ነገር ሲያይ ያልነበረ ወተት ቤት ውስጥ ተትረፍርፎ ባየ ጊዜ ነገረችው። አንድ ሰው መጥቶ ነበር። ምን አይነት ሰው? ውበቱ ግልጽ ሆኖ የሚስተዋልበት የሆነ ሰው፣ መልኩ ፊቱ የሚያምር የሆነ፣ መላ አካላቱ የሚያምር የሆነ፣ የድካም ወይም የህመም ስሜት የማይታይበት የሆነ። ሌላው ይሄ ሰው ማማር ላይ ማማርን፣ መልከ መልካምነት ላይ መልከ መልካምነትን የተደራረቡበት የሆነ ሰው፣ የአይኖቹ ብሌን በጣም ጠቅሮና ሌሎቹ በጣም ነጭ የሆኑ አይኖች፣ እንዲሁም የአይኖቹ ሽፋሽፍቶች ብዙና ረዣዥም የሆኑ፣ እንዲሁም ድምጹ ከማማር ጋር ሞቅ ብሎ የሚሰማ የሆነ፣ እንዲሁም አንገቱ ዘለግ ብሎ ከትከሻው ጋር ተስማምቶ የሚታይ የሆነ፣ ጺሙ ደግሞ ጥቅጥቅ ያለ በጺሞቹ መካከል ምንም ክፍተት የማይታይ የሆነ፣ ቅንድቦቹም እንደዛው የሞሉ ጎላ ብሎ የሚታይ እና ዝምታው ክብርን፣ ልቅናን፣ ልዕልናን በሚናገር ጊዜ ደግሞ ያ ውበቱ ያ ግርማ ሞገሱ ጎልቶ የሚታይና የሚወጣው ከሰዎች ሁሉ ውበት የሚማርክ የሆነ፣ በሩቅ ሲታይ ግርማ ሞገስ እና ደምግባቱ ጎልቶ የሚታይ፣ ቀርበው ደግሞ ሲያዩት ያ ውበቱ የሚማርክ የሚስብ፣ አንደበቱ ጣፋጭና ንግግሩ ግልጽና ንግግሩ ያልተንዛዛ የሆነ፣ ሲያወራ ከአንደበቱ የሚወጡ ቃላቶች ሰተት ብለው ወደ ጆሮ ገብቶ የሚያርፉና ያየሁት ሰው መሳይ የሌለበት በጣም የሚያምር የሆነ፣ አብረውት የሆኑት ሰዎች ሲያወራ ንግግሩን የሚያዳምጡት እና በደንብ የሚሰሙት፣ ትዕዛዝ ባዘዘ ጊዜም ለመፈጸም የሚሽቀዳደሙ የሆኑ፣ ፊቱን የማይጨፈግግ የሆነና ካልባሌ ንግግር ምላሱ ቁጠብ ያለ ነው ብላ ገለጸችለት። አቡ ማዕበድ ባሏም እንዲህ አለ፣ በአላህ እምላለሁ ይሄ የገለጽሽው ሰው ያ የቁረይሹ ሰው መካ ውስጥ ስለሱ የሚወራው ነው። ጓደኛዬ ልሆናቸውና ልቀርባቸው ፈልጌ ነበር። እርሳቸውን ማገኝበት መንገድ ካገኘው ቀርባቸዋለሁ አላት። በዛ ጊዜ መካ ውስጥ ድምጽ ይሰማ ነበር፣ ማን እንደሚናገር የማይታወቅ ድምጽ። እሱ ድምጽም አላህ ሱብሓነሁ ወተዓላ ኸይር ጀዛቸውን ይክፈላቸው እነዚያን ሁለት ጓደኛሞች ከረሱል ጋር የነበሩትን ሲዲቅና መንገድ አመላካቻቸውን ወደ ኡሙ ማዕበድ ድንኳን በገቡ ጊዜ እሷ ያንን ቅን መንገድ ያገኘች ሆነች። እርሳቸውንም የተጎዳኘ እና የተከተለ ምንጊዜም ጥሩነት ወይም ማሸነፍን የተወፈቀ ይሆናል የሚል ድምጽ ተሰምቷል። የረሱል ሰለላሁ ዐለይሂ ወሰለም ደረታቸው ሰፋ ያለ፣ ሆዳቸው ወጣ ብሎ የማይታይ የሆነ ነበሩ። እይታን ሰርቀው ማያዩ ሰልከክ ያለ አፍንጫ የነበራቸው፣ አፍንጫቸውም ዑለሞች ሲገልጹ እንደ አሊፍ ቀጥ ወይንም ስልክክ ያለ ነበር ይላሉ። ከንፈራቸው ደግሞ እንደ ሚም፣ አይኑም የተኳለ ነበር። ጸጉራቸውም
ከትከሻው ላይ የደረሰ ነበር። ከትከሻው ያለፈ አልነበረምና ሽበት የተቀላቀለ ከጺማቸው ጋር አንድ ላይ የነበራቸው ሽበት 20 የሚደርስ የሆነ ነበር ይላሉ በጥቂቱ። ካለዚያ ሙሉ ጥቁር ነበር ማለት ነው። እናም በህልሙ ያየው ሰው አሁን የገለጽነው አይነት እይታ ከሆነ አላሁ ሱብሓነሁ ወተዓላ በፈጠራቸው ገጽታ ያለምንም ጥርጥር የጀነት ነው ማለት ነው። ምክንያቱም ሸይጣን ነብዩ ሰለላሁ ዐለይሂ ወሰለም ተመስሎ መምጣት ስለማይችል። ነብዩ ሰለላሁ ዐለይሂ ወሰለም በህልሙ ማየት የፈለገ ምን ያድርግ ለሚለው ጥያቄ ደግሞ አንድ ሰው ከመተኛቱ በፊት ሱረቱል ካፊሩንን ያንብብ፣ እስኪተኛ ድረስም ዚክር እያረገ ይተኛ፣ ወይም ደግሞ ውዱእ አድርጎ ወደ ቂብላ ዙሮ መተኛትም የተመረጠ ነው እና ቀልቡን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሙሉ በሙሉ አድርጎ ስለሳቸው እያሰበ እያብሰለሰለ ይተኛ ይላሉ። አላህ እርሳቸውን ከሚያዩት አድርጎ ይወፍቀን። ከከለከሉት ነገር እንከለከል፣ ካዘዙት ነገር ቦታ እንድንገኝ አላህ ይርዳን። ሰላም አለይኩም ወራህመቱላሂ ወበረካቱ። የፕሮግራማችን ተካፋዮች የዛሬ ፕሮግራማችን ይሄን ይመስል ነበረ። ፕሮግራሞቻችን ከተመቻችሁ ፔጃችንን ላይክ እና ሰብስክራይብ እንድታረጉልን በአክብሮት እንጠይቃለን። በቀጣይ ፕሮግራም እስክንገናኝ ድረስ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ይጫኑ።